በትዕግስት መጠበቅ። ክርስቲያን በማስተዋል የሚራመድ በጥበብ የሚጓዝ ነው። መንገዱ የተቃና ፍጻሜው የሚያማረ እንዲሆን ደግሞ ፍጹም ታጋሽ መሆን አለበት። በነገር ሁሉ ለእግዚአብሔር መታዘዝ ትዕግስትን ይጠይቃልና የተወደደው ሐዋርያው ቅዱስ ጳውሎስ ትዕግስትን ከመንፈስ ፍሬዎች አንዱ አድርጎ ይዘረዝረዋል። ገላትያን ምዕራፍ 5 ቁጥር 22። በጥቅሉ ትዕግስት ማለት በጊዜው ያለ ጊዜው የሚመጣን መከራን በጽናት መታገስ ማለት ነው። በሁሉም መከራዎች እና ፈተናዎች በድፍረትና በተስፋ ጌታን መጠበቅ ማለት ነው። ትእዛዙን ለመጠበቅና ፈቃዱን ለመፈጸም በየዕለቱ በምናደርገው ጥረት ቀስ በቀስ በእግዚአብሔር ጸጋ ማደግ ራስንና ሌሎችን መታገዝ ማለት ነው። ታጋሾች ብቻ እንደ ክርስቶስ እምነት በልባቸው ውስጥ ከተዘረዘሩት የእግዚአብሔር ቃል ዘሮች ፍሬ ያፈራሉ። በመልካሙ መሬት ላይ ቃሉን ሰምተው በቅንነትና በበጎ ልብ የሚይዙት በትዕግስትም ፍሬ የሚያፈሩ እነዚህ ናቸው። ሉቃስ ምዕራፍ 8 ቁጥር 15። በስደት ጊዜ፣ በስራ ጊዜ፣ በማጣት ጊዜ የምንይዘው የምንጨብጠው ሲጠፋን፣ ችግር እንደ ተራራ ሲገፋን ክርስቲያን ነንና በትዕግስት ከክርስቶስ መልስ መጠበቅ። ስለ ስሙ ብንጣላ ብንገፋ፣ ሰዎች ቢነሱ አሕዛብን ቢያርጎመጉሙ እርሱን በትዕግስት መጠበቅ። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውን የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። እነሆ ፈራጅ በደጅ ፊት ቆሟል። ወንድሞች ሆይ የመከራ የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋልን? ጌታም እንደፈጸመለት አይታችኋልን? ጌታ እጅግ የሚምር የሚራራ ነውና። ክርስቲያን ሁልጊዜም ልቡ ጌታን ሆይ እንደ ኢዮብ ብፈተንም እንደ ዳንኤል ወደ አናብስት ጉድጓድ ብጣል እንደ ሰለስቱ ደቂቅ ወደ እሳት ብወረወርም አንተ ከኔ ጋር ነህና በትዕግስት እጠብቅሃለሁ የሚል መሆን አለበት። ብዙ ጊዜ ሰዎች ወደ መንፈሳዊ ሕይወት ሲቀርቡ መሰረቱ ትዕግስትና በጎነት መሆኑን ይረሳሉ። ሁሉን ነገር መጸለይ፣ ማስቀደስ፣ መጾም በጀመሩ ማግስት መልስ ይጠብቃሉ። በትንሽ ጥረትና በትንሽ ልፋት ሁሉም ነገር በአንድ ጊዜ ይጠብቃሉ። ክርስትና እንዲህ አይደለም። እስከ መጨረሻው በትዕግስት መጽናት ነው። ብዙ ጊዜ ደግሞ መታገስ የሚፈልጉ ሰዎች በጎነት የእግዚአብሔር ጸጋና የመንፈስ ፍሬ መሆኑን ይረሳሉ። ከራሳቸውና ከሌሎች ጋር በሚኖራቸው መስተጋብር በትዕግስት የሚገጥማቸውን ያልፉም የፈተናውን አካል ግን ለዋጋ ነው፣ ለበጎ ነው ብለው በይቅርታ ልብ አያልፉትም። እኒህ ያሉ ሰዎች ለነፍሳቸው ሰላም አያገኙም፣ በትዕግስትም ከሚያገኙት በረከት ይዛጋያሉ። የትዕግስት በጎነት የሚገኘው በእግዚአብሔር ላይ በመታመን ልብን በማጽናት ውስጥ ነው። የጌታን ፍቃድ ብቻ በማድረግ ምንም ይሁን ምን በመስቀል ላይ የመቆየት ኃይል። ትዕግስት ከእምነት፣ ተስፋ፣ ፍቅር፣ ትሕትናና ታዛዥነት ጋር የተዋሃደ ነው። አንድ ሰው ትዕግስትን ገንዘብ ለማድረግ በቤተ ክርስቲያን ውስጥ ከእግዚአብሔር ጋር በጾም በጸሎትና በኅብረት በየቀኑ የዛለ ማንነቱን ማደስ አለበት። ክርስቲያን እግዚአብሔርን ለማስታወስ በክርስቶስ ለመኖር እና ሁሉም ነገር በእግዚአብሔር መንግሥት ብርሃን ለማየት
ራሱን ማዘጋጀት አለበት። አንድ ሰው መታገስ ከፈለገ ከክርስቶስ ጋር አንድ መሆን አለበት። ቅዱስ ጳውሎስ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የሚፈቀድ እግዚአብሔር የታመነ ነው፣ ትታገሱ ዘንድ እንድትችሉ ከፈተና ጋርም መውጫውን ደግሞ ያደርግላችኋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ተስፋው በአምላኩ የሆነ በበደለም ጊዜ መሸሸጊያው ከእርሱ ዘንድ ያደረገ አምላኩን ሁል ጊዜ ከአንተ ወዴት እሄዳለሁ የሚል ቅዱስ ዳዊትም ሸክምህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ እርሱ ጽድቅ እንዲናወጥ ፈጽሞ አይፈቅድም ይላል። መዝሙረ ዳዊት ምዕራፍ 55 ቁጥር 22። ስለዚህ ትዕግስት የጥበብ መንገድ ናት ወደ እግዚአብሔር የምንደርስባት። ነገር ግን ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው። ከእግዚአብሔር ዘንድ ያለ ትዕግስት ደስ የሚያሰኝ ነገር ማግኘት አንችልም። የተሻለውን ለመቀበል፣ የበለጠውን ለማግኘት፣ የከበረውን ለመውሰድ ልባችን በሰማይ በአርያም ካለው አምላካችን ጋር አጽንተን የምንቆይባት ጥበብ ትዕግስት ናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።